ይቻላል። እሺ በብርድ የሚገኘው ከተማ በአማራ ክልል በአንድ ወቅት ለተወሰኑ ጊዜያት የኢትዮጵያ ዋና ከተማ በነበረችም Matrix engine. What did you just see? Comino Managao. And then that's what it's and my was all my God. What did you just see? Comino Managao. ፎሎወሮቼ ዛሬ የምገኘው መሀል ደብረ ብርሃን ነው። የአጼ ዘርዓ ያዕቆብ አገር አጼ ዘርዓ ያዕቆብ የቆረቆሯት የደብረ ብርሃን ከተማ ላይ ተገኝቻለሁ። እንግዲህ እኔ ብዙዎቻችሁ አስቱ የየት ሀገር ልጅ ነሽ ትሉኛላችሁ። እኔ የደብረ ብርሃን ልጅ ነኝ። ዛሬ የምንገኘው ከተማ በአማራ ክልል በአንድ ወቅት ለተወሰኑ ጊዜያት የኢትዮጵያ ዋና ከተማ በነበረችም እጅግ ውብና ድንቅ ህዝቦች በሚገኙባት ከተማ ነው። የአጼ ዘርዓ ያዕቆብ ሚስት ማነች ነው ያለ? እየቀረጽኩ ካንድ እየቀረጽኩ ከኮን ማነች ተናገር አለ ብዬ ሁለታችሁም አንድ ላይ ደብረ ብርሃን በምን ትታወቃለች? ያዳ አንዱን ተናገሪ። በብርድ ልብስ የደብረ ብርሃን ብርድ ልብስ በሱ አለች እኮ አኮርጅ ባረቂ በገዳማት እኔ አሁን ባረቂ ስል ባሉ በገዳማት በምን ይታወቃል? ያዳየ
እሺ ልዬ ደብረ ብርሃን በምን ትታወቃለች? በብርድ። ደብረ ብርሃን በምን ትታወቃለች? አረቄ ጽድት ያለ አረቄ ጽድት ያለ እንዴ የገጠር ልጅ እኮ ነኝ። ከክቼ ነው ያደኩት። ምንድን ነው የሰጠኋቸው? የብብት መላጫ ነው የሰጠሽኛ። ፊቴን እኮ ተቀብቼዋለሁ። የብብት እንዳልም ማድረጊያ ነው ፊትህን የተቀባ። ወይኔ ብድዬ አትናገር። ብብት ነው የተባልከው አንተ። ብብት መስያለሁ